ውድ የቀነኒ አበራ የዩቲዩብ ቻናል ተከታታዮች ዛሬ ወደ እናንተ የመጣሁበት አንዳንድ ጉዳዮችን እንድናወራ ብዬ ነው። እሱም የነፍስ ጥሪ ማለት በእኔ አተረጓጎም ሰው ሲፈጠር ፈጣሪ የሰጠው የሆነ በውስጡ አንድ ታለንት አለ ማለት የሆነ መክሊት አለው። ያንን መክሊት እንዴት ልጠቀምበት፣ እንዴት ልወቀው፣ ውስጥ ያለውን ነገርስ እንዴት ነው ማዳበር የምችለው ብሎ የሚገመተው ራሱ ነው። አሁን ለምሳሌ እኔ ብዬ ማምነው የኔ የነፍስ ጥሪ በጥበብ ላይ ነው። በትወናው፣ በአክቲንጉ እና በተለያዩ የእጅ ሙያዎች በምሰራቸው የነፍስ ጥሪ ወይ ደግሞ ፈጣሪ የሰጠኝ መክሊቴ ያ ነው ብዬ ነው ማምነው። እና ሰው ውስጡን ማዳመጥ አለበት። ውስጤ ምንድን ያለው ፈጣሪ የሰጠኝ ነገር፣ እኔ ጋር ያለው ነገር፣ እኔ የተሰጠኝ ነገር ምንድን ነው ብሎ ማዳመጥ አለበት። ምክንያቱም አንድ ሰው በሕክምና ሙያ ላይ ብቁ ከሆነ እኔ በሕክምና ሙያ ብቁ ላልሆን እችላለሁ። ምክንያቱም ተሰጥኦዬ አይደለም። በእርግጥ የሕክምና ሙያ በትምህርት ሊዳብር ወይም ደግሞ ሊሰጥ ይችላል። ግን አንድ ሰው ዝም ብሎ ከመሬት ተነስቶ ሐኪም ልሁን ብሎ ስለተመኘ ሐኪም መሆን አይችልም። እዛ ጋር ያለውን ቻሌንጅ መቋቋም አለበት። በትምህርቱ ጎበዝ መሆን አለበት። ጠንካራ መሆን አለበት። እኔ ደግሞ አሁን አርቲስትነቱን ከልጅነቴም ስወደው ሳፈቅረው በቃ ያደኩበት አይደለም ታለንቴ መሆኑን ማቀው እቤት ውስጥ ከልጅነቴ ጀምሮ ማደርጋቸው ድርጊቶች በራሳቸው የጥበብ ሰው እንደምሆን ምልክቶች ነበሩ። ለምሳሌ አንድ ሰው በቃ እግዚአብሔር የሰጠው መክሊቱ ሳቅ ሊሆን ይችላል። ክትክት ብሎ እየሳቀ ዓለምን የሚያስደምሙ ብዙ ሰዎች አሉ። እኛም ሀገር አንድ የሳቅ ባለሙያ ነበረ። ብዙዎችን የሚያስቅ ዝነኛ የሆነ ስሙ ለጊዜው ጠፍቶብኝ ነው፣ ይቅርታ ስሙን ባለማስታወሴ። የሳቅ ንጉስ እስከመባል ደርሷል። አንዳንድ ሰው ሙዚቀኛ ሊሆን ይችላል። እኔ ተነስቼ አሁን ልስፈን ብል ተሰጥኦዬ አይደለም። ፈጣሪ ያንን ነገር ለኔ አልሰጠኝም። በቃ ስላልሰጠኝ እኔ ራሴን ነው መፈለግ ያለብኝ። ብዙዎቻችን የማይገባን ብዙዎቻችን የማናቀው ነገር የራሳችን ባልሆነ ነገር ውስጥ ገብተን ስንዳክር ነው ውጤታማ ሳንሆን የምንቀረው። እና ብዙዎቻችን የተሰጡን ፈጣሪ ለሁላችንም ሳያዳላ የሰጠን ተሰጥኦ አለ፣ የተሰጠን መክሊት አለ። ያንን መጠቀም አለመጠቀም የቱ ጋር ነኝ ብሎ ራስን መፈለግ ያ የራሳችን ችግር ነው። በምግብ ሙያ ላይ ፐርፌክት የሆኑ ሰዎች አሉ፣ በጣም ጎበዝ የሆኑ አሉ። ምግብና ምግብ በእርግጥ አንድ ሰው የራሱን ምግብ ሰርቶ ለመብላት ሊያቅተው አይችልም። ግን እንደዛ ባለሙያ ፐርፌክት ሆኖ መስራት አይችልም። ለምን? መሰጠት ያስፈልጋል፣ መሆን ያስፈልጋል። ያንን ነገር በፍቅር መስራት ያስፈልጋል። እኔ አሁን ትወናውን እዚህ እድሜ ድረስ እስክደርስ ድረስ እያፈቀርኩት እየወደድኩት እስከዚህም ሰዓት ድረስ እየታገልኩ ያለሁት ስለምወደው ነው። በጣም ስለምወደው ውስጤም ስላለ በአንድ ኢሹ ላይ ተነስቼ አንድ አይዲያ ፈጥሬ ልስራ ብለው ይሳካልኛል፣ ይቀነባበርልኛል። የማይሆነው ነገር ውስጥ ገብቼ ግን ያልሆነ ነገር ልስራ ብል ስኬታማ ላልሆን እችላለሁ። እኔ የተሰጠኝ መክሊት ይሄ ስለሆነ፣ እኔ የተሰጠኝ ተፈጥሮ ይሄ ስለሆነ፣ ስለዚህ ሁላችንም
ውስጣችንን እንድናዳምጥ ታለንታችንን እንድንፈልግ እያልኩኝ ነው የምመክረው። ብዙዎቻችን ራሳችንን ለማግኘት በጣም እየተቸገርን ነውና ራሳችንን ብንፈልግና የቱ ጋ ነኝ ያለሁት እኔ፣ የቱ ጋ ነው የኔ ተሰጥኦ፣ የቱ ጋ ነው ፈጣሪ ለኔ የሰጠኝ ብለን ማሰብ አለብን። አንዳንዴ በጣም ረጅም ንግግር የሚያደርጉ ሰዎች፣ የማይሰለቹ ሰዎች ሲያወሩ ቢውሉ ሲናገሩ ቢውሉ የማይሰለቹ ሰዎች አይታችሁ ታውቃላችሁ? ምክንያቱም እግዚአብሔር የሰጣቸው ተሰጥኦ ስለሆነ ለሰው ሲያወሩ ረጅም ሰዓት ራሱ ንግግር ቢያደርጉ የማይጠገቡ ሰዎች አሉ። ቁጭ ብለን አንዳንዱ ደግሞ ቁጭ ብሎ ገና ሲጀምረው ስልችት የሚያደርግ ያንን ሰውዬ ሳይሆን የምናዳምጠው በቃ ቤታችን ወይ በየጉዳያችን ሄደን የበቃ ገብተን ጓዳችን ወተን ወርደን እስክንመለስ ያ ሰውዬ ምን ነበር ያልኩት ቢል አልሰማነው። ምክንያቱም ሲያወራ እሱ የሆነ ሰው የመሳብ ነገር ስለሌለው ማለት ነው። እና አውርቶ ሰውን የሚያሳምን ሰው አለ። በቃ ምን ነው ባወራ የሆነ ንግግር በጀመረ የሚባልላቸው ሰዎች አሉ። በማውራት ብቻ የሚባልላቸው ሰዎች አሉ። ሲቀልዱ የሚያምርባቸው ሰዎች አሉ። ሲጫወቱ የሚያምርባቸው ሰዎች አሉ። ያ ተሰጥኦ ነው። ሰው አትራክት ከሰጠህ ወይም አትራክት ከሰጠሽ አትራክሽን ከሰጠሽ በቃ አንቺ ለዛ ነገር ተሰጥተሻል። ያንን ነገር ሰዎች ይሄንን ነገር እኔ ላይ አንድ ነገር አይተው ነው ማለት ነው ብለሽ ወይም ብለህ ማዳበር ያንን እና እኔም የመጣሁበት መንገድ ወደ አክቲንጉ ወደ ትወናው ያደላውበት መንገድ ከልጅነቴም ውስጤ የነበረ እያደገ የመጣ ከልጅነቴም ሰው በቤቱ በቤተሰቡ ነው አንድ ነገር የሚለማመደው እና እኔ ትወናኔ ጀመርኩት በወላጆቼ በቤተሰቤ ነው ማለት እችላለሁ። እኛ ቤት በቃ ለየት ያለ ነገር እናቴም ስታደርግ አባቴም ሲያደርግ ወይም እህት ወንድሞቼም ሲያደርጉ የነሱን ነገር በመድገም እነሱ ያደረጉትን ንግግር በማድረግ ወይም አክታቸውም እኔ በመድገም እንደዛ እያረኩኝ ከፍ ስል ደግሞ ትምህርት ቤትም የወላጆች በዓል ሲዘጋጅ ግንባር ቀደም በመሆን የሆነ አዲስ ነገርም ሲመጣ ያንን ነገር ቶሎ በማንጸባረቅ በጣም ፈጣን ነበርኩኝ። ሳድግም ስጎረምስም ትልቅም ስሆን በቤተ ክርስቲያንም በሰንበት ትምህርት ቤት ገብቼ ብዙ ድራማዎችን መስራት ጀመርኩ። ብዙ አክቲንጎችን መስራት ጀመርኩኝ። ከዛ በኋላም ደግሞ ከፍ ስል ያው በተመቻቸልኝ የታለንት ሾው ውድድሮች የማለዳ ኮከቦች ላይ በመውጣት እዛ ላይም ብዙ ውድድር አድርጌ የዩቲዩብ ብዙ ስራዎችን የዩቲዩብ ፊልሞችን ሰርቻለሁኝ። እግዚአብሔር ይመስገን ብዙ ስራዎች አሉኝ። እግዚአብሔር ይመስገን እስካሁንም ያው በውስጡ አለውኝ ስለምወደው ሙያውን ስለማፈቅረው ይሄው እስካሁን እታገላለሁ። አሁን ደግሞ ሎሚ ሚዲያ በደንብ እድሉን አመቻችቶልኛል። በበለጠ ደግሞ ከዚህ በላይ ስኬታማ ሆኜ ነገ ደግሞ ትልቅ ቦታ ላይ መታየትና ሀገሬንም ዓለምንም ማስጠራት ነው የምፈልገው። ዝነኛዋ አርቲስት መባል ነው የምፈልገውና ቤተሰቦቼ በትዕግስት በጥሞና ስላዳመጣችሁኝ አመሰግናለሁ። ቻናሌን ግን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሰብስክራይቡ እንዳይረሳ። ይህ የቀነኒ አበራ ቶላ የዩቲዩብ ቻናል ነው። ሰብስክራይብ አድርጉኝ።